ማይክሮሶፍት ኤክሴል ላይ የኮለመን ዊድዝ በሚያንስበት ጊዜ ወይም ደግሞ ከቴክስቱ ጋር ፊት በማያደርግበት ጊዜ በተለምዶ እዚህ ጋር እየሳብን ወይም ደግሞ ዳታውን ሰሌክት አድርገን ፎርማት ላይ ገብተን አውቶ ኮለመን ፊት ብለን ነው የምናስተካክለው። ነገር ግን ምንም አይነት አድጀስትመንት ሳናደርግ አንዴ ብቻ ኮድ በማስቀመጥ እስከ መጨረሻ ድረስ እዚህ ሺት ላይ ወይም ደግሞ የምሰሩበት ሺት ላይ ራሱ በሚቀበለው ቴክስት መሰረት ኮለመኑን ፊት እንዲያደርግላችሁ ከፈለጋችሁ ይሄን ቪዲዮ እስከ መጨረሻ እዩት። ሶ መጀመሪያ ላይ ምን ታደርጋላችሁ? አሁን ከዚህ ጋር ይሄንን ክሊር ላደርግና ከመጻፌ በፊት እዚች ጋር መታችሁ ሺቱ ላይ ራይት ክሊክ ታደርጉበታላችሁ። ከዛ ቪው ኮድ የሚለውን እንነካለን። ከዛ እዚች ጋር እኔ አሁን የማስገባውን ኮድ ታስገባላችሁ ማለት ነው። ሶ ሴልስ ዶት ኢንታየር ኮለመን ዶት አውቶ ፊት ብላችሁ ታስገቡለታላችሁ። ከዛ ራሱ አውቶማቲካሊ ሴቭ ስለሚያደርገው ምንም አይነት ሴቭ የምናደርገው ኮድ የለም እዚህ ጋር። ሶ ይሄንን ፔጅ ኤክስ በማድረግ ትዘጉታላችሁ። አሁን መታችሁ ለመጻፍ የፈለጋችሁትን ጽሁፍ እዚች ጋር ለምሳሌ ኤምፕሎይ ኔም ብዬ ብጽፍ ወደ ኔክስት በማልፍበት ጊዜ ራሱ አድጀስት ያደርግላችኋል። ሶ ኤምፕሎይ ሳላሪ ብዬ እዚህ ጋር ጽፌ ወደ ቀጣዩ በማልፍበት ጊዜ ራሱ ያስተካክላል ማለት ነው። ሶ ይሄንን በመጠቀም እያንዳንዷን ለምታስገቡት ዳታ ፊክስድ የሆነ ወይም ደግሞ ፊት የሚያደርግ ስፔስ ወይም የኮለመን ዊድዝ እንዲሰጣችሁ ማድረግ ትችላላችሁ ማለት ነው። Thank you so much.